መመረቅ ማለት በነገራችን ላይ ሁሉን ማወቅ ማለት አይደል። መመረቅ ከዩኒቨርሲቲ ስትወጣ እንደኛ ሀገር ዩኒቨርሲቲዎች እንዴት ተመርቀው እንደሚያስወጡ የሆነ ፐርሰንት እኔ 25% ወር 10% ሊሆን ይችላል ሪሰርች ቢሰራ ግራጁዌት ካደረገው ተማሪ ውስጥ ስኪልም ብቁም ሆኖ ኮንፊደንስም ያገኘውን ሊሰራም ብቁ ሆኖ ሰው ሆኖ ይወጣል ወይ የተመረቀው ሁሉ ቢባል የሚመረቀው ሁሉ ስራ ያገኝ። ስራ ጠፍቶ ነው ወይስ ደግሞ ምንድነው? አይ ዶንት ኖ። እኔ ካለፈ በኋላ የታየኝ ያስተማረኝ አንዳንዴ ያው ዩኒቨርሲቲ ከሚያስተምረንና ህይወት ከሚያስተምረን ህይወት የሚያስተምረን ይበልጥ እና ግራጁዌት አድርጌ ወጥቻለሁና ፔፐር ይዣለሁና ግሬድ ሰብስቤያለሁና ትሮፊ ኦነር ነኝ ምንድነው ሜዳሊስት ነኝ እና አሸንፋለሁ ምንድነው ቀጠራለሁ ማንንም ነው የሚወስደኝ እሱ አይሰራም። ሌላ ኢጎኖስ እኔ ቴስት ያደረኩት የተፈተንኩት ህይወት ፈትኖኛል ሳይድ ባይ ሳይድ ዊዝ ክላስ ላይ ያለው ግን በጣም የተፈተንኩት ግን ወረቀት ማለት ዲግሪ ብቻ አይደለም ማስተር ፔፐሬን የሚጀ ከወጣው በኋላ የተፈተንኩት ፈተና እና የምታውቁት ነው። ዩኒቨርሲቲ ትገባለህ፣ ላይብራሪ ትሄዳለህ። ያው ግማሻችን በግተራ ምናምን መዝናናት አለ። ምግብ ተበስሎ ነው የሚሰጠን። ስለ ምግብ ማሰብ የለም። ማደሪያችን ጽዱ ነው። ያኔ ቲኔጀር ነን። በቃ አዳልት ላይ ስለሆነ በጣም የምናስበው ነገር ሰውነታችን ሞቃት ነው። ኳስ ማየት አለ፣ መጀናጀን አለ። ላይክ ዛት ማለት ነው። እና አይዴ እንዲሁም ብዙ ነው ዲስትራክሽን እና ምን ሆነን ነው የምንወጣው? አንድ የተመረቅንበት ስኪል የተመረቅንበት ዲፓርትመንት ኢንዱስትሪው እንዴት ነው የሚፈልገው? we don't know። ምንም ክሉ የለንም በነገራችን ላይ ከዩኒቨርሲቲ ስንወጣ ማለት ነው። እውነቱን ልንገራችሁ አንደኛ የሚያስተምሩን መምህሮች ለዛ ብቁ አይደሉም። የሚያስተምሩን መምህሮች ዩኒቨርሲቲ ውስጥ ማን ነው ሌክቸር ሆኖ የሚቀረው? ከዩኒቨርሲቲ ሌክቸር ማን ነው? በነገራችን ላይ ሰቃይ ተማሪ ነው። ሰቃይ ተማሪ ደግሞ ምን ላይ ነው የነበረው? ስለ ህይወት ያውቃል? ስለ ስራ አፕሊኬሽን ጆብ አፕሊኬሽን ያውቃል? የት ነው አፕላይ የሚደረገው? ዲጂታል ዓለም ነው ያለው። ስለ ዲጂታል ዓለም ምን ያውቃል? አያውቅም። ይሰቅላል። ስለዚህ ሜዳሊስት ነው። ነጥቡ ወረቀቱ ይያዛል። ዩኒቨርሲቲ ሌክቸር ሆኖ ይቀራል። ከዛ ምንም አያውቅም። ስለ ህይወትም አያውቅም። ወጠምን እንደሚገጥመው አያውቅም። ስኪል ምንድነው? ኢንዱስትሪዎች ምንድነው የሚፈልጉ አያውቅም። ያች የሚያነባትን ኮርስ ብቻ አንብቦ ይሄዳል፣ ያስተምራል። ዩኒቨርሲቲ ላይ የምናውቀው ነው። መንግስት ዩኒቨርሲቲ በአንድ ቀን አንድ ኮርስ ጨርሶ በሁለት ቀን በሶስት ቀን ጨርሶ ይሄዳል በፓወርፖይንት። ከዛ እድሜ ለፕሮጀክተር፣ ሌላ ምንም ነገር የለም። ይህ የሚያስተምራቸው መምህሮች ናቸው የሚወጡት። ሌላውም ባጃጅ ያለው መኪና ያለው ሱቅ ያለው ነው። ስለዚህ እነዚህ የሚያስተምራቸው መምህሮች ወጣው ስራ የሚፈልጉት ሌላ ሳይድ ባይ ሳይድ ትሬኒንግ የለም። ዩኒቨርሲቲ ውስጥ ስለ ጆብ አፕሊኬሽን ስለ ኢንዱስትሪ ሊንኬጅ የለም። ምንም ወፍ የለም። እና ስትወጣ ኮንፊደንስ የለም። ጥርስህን እንኳን ትታጠብም በቀን ነው ጥርስ የሚቦረሸዋል። ዴሊ ነው ጥርስ የሚቦረሸው። ላታቅ ትችላለህ። አይ ዶንት እኔ ዴሊ አይደለም በሳምንት ጥርሴን አልቦርሽም። በወር አልቦርሽም። ስወጣ ከዩኒቨርሲቲ ስወጣ ዲግሪን ስመረቅ አሁንም የሚመረቀው እንደዛ ነው። ስለ ስኪል አላቅም። ምንድነው ፕሮጀክተራችን? ፕሮጀክቱ ኮፒ ነው። ሪሰርቹ ኮፒ ነው። ስለምንማረው ስኪል አናቅም። ግሬድ መሰብሰብ ነው። ከ10 መድፈን ነው የሚታየ። ግን የሚፈልገው ዓለም ሌላ ነው። እስኪ ዩኒቨርሲቲ ላይ በኮምፒውተር ሳይንስ እንኳን በሶፍትዌር ኢንጂነሪንግ ቪዲዮ ኤዲቲንግ ኮርስ አለ፣ ግራፊክ ዲዛይን ኮርስ አለ፣ ዲጂታል ማርኬቲንግ ኮርስ አለ። አይ ዶንት ኖ አሁን የተጨመረ ነገር አለ። ዲጂታል ማርኬቲንግ ሊሆን ይችላል። ሂስትሪ፣ ሲቪክስ፣ ኤቲክስ፣ ሌላ ምናምን ዳታ ስትራክቸር ኤንድ አልጎሪዝም አረፍ ብራዘር የሉም እነሱ ውስጥ ወጣ። ፕሮግራሚንግ አለው። ሌላው ኮምፒውተር ሳይንስ ፕሮግራሚንግ፣ ኔትወርኪንግ አለው፣ ዳታቤዝ አለው፣ ስኪል አለው። ግን we don't know አናቀውም። ፕራክቲካሉን ብቻ መማርና ሲ ወይም ዲ ብታመጣ ኖርማል ነው። ግን እኛ ኤ ነው ያለን፣ ፕራክቲካል ግን ዲ ነን።
ሁሉንም እና ስትወጣ አይ ዶንት ኖ ብዙ ቪዲዮ እሰራለሁ በዚህ ጉዳይ። ስትወጣ የሚጠብቅ ሌላ ዓለም ነው። ጥርስን ማጽዳት ያለብህ ሌላ ዓለም፣ ዴይሊ ጸጉርን ማጽዳት ያለብህ ሌላ ዓለም፣ ኮንፊደንስ የሚባለው ነገር መስራት እንደምችል ማሳየት ያለብህ ሌላ ዓለም፣ ስኪል እንደሚያስፈልግ የሚነግርህ ሌላ ዓለም፣ ፈተና ኮምፒተንቱ ሃይ የሆነበት ሌላ ዓለም። ያኔ የገጠር ልጆች ደግሞ ታውቃላችሁ የወረቀት ይጓለን አይደለ? እኛ ሀገር ስፔሻሊ ከተማርነ በቃ ትልቅ ሰው ነን። ግን ከሌላ ሀገር ከተማሩ ትንሾች ናቸው። ተዝቅ ብሎ ማገልገል የለም፣ ስራ ሳንመርጥ መያዝ የለም። ይጓለብን። እኔ ተመርቄ እንደዚህ እዚህ አርማታ ልሰራ ነው፣ እዚህ ምግብ ቤት ካሸሪ ሊሆን ነው፣ እዚህ ጽዳት ልቀጠር ነው። ለምን መቃብር ቤት አይሆን? እሱ እንደሱ ገባለሁ ሰራለሁ። ምክንያቱም የምትፈልገውን እስከምታገኝ የማትፈልገውን መስራት አለብህ። ህይወት የምታስተምርህ እንደዛ አድርጋል። ግን በዛ ኢጎ ስለምናርፍ ነው እንደዚህ ያለ ታሪክ የሚኖረን፣ አስቀያሚ ታሪክ የሚኖረን። አስቀያሚ ታሪክ ደግሞ ከብዙ ነገር የምናመጣው ነው። ከማህበረሰብ፣ ከዩኒቨርሲቲ ሌክቸሮች፣ ከራሳችን ኢጎ ካስተዳድጋችን። እና ምን መሰለ ስትወጣ በቃ ስራ ላታገኝ ትችላለህ። ግን ስራ ሳልመርጥ እሰራለሁ እቀጠራለሁ የሚል ኮንፊደንስ ካለ ኢትስ ጉድ። በሁሉም ነገር ብቁ ነው ወይ? የመጀመሪያው በስኪል፣ ሶስተኛ ኮንፊደንስ፣ ከዛ ኢንተርቪው ጀምሮ ሲቪ ፕሪፓሬሽን ኤቭሪቲንግ ማለት ነው። በቃ ብቁ ነኝ ካል ትቀጠራለህ፣ ታሸንፋለህ። ማሸነፊያው ሜዳ ላይ አንተ ብቁ ሆነህ ትገኛለህ ወይ? ጥያቄ እሱ የለን። ጎበዝ ተማሪዎች እኮ ሻወር አይወስዱም። ሶሪ ቱ ሴይ በነገራችን ላይ ሻወር የሚወስድ ጎበዝ ተማሪ ትንሽ ነው የምታገኘው፣ ጽዳቱን ጠብቆ መሄድ ማለት ነው። እሱ በራሱ ይጥላል። ትሸታለህ ስትገባ ቢሮ እና ማን ይፈልጋል አንተን እዛ ተጠግቶ? ፕሮጀክት ማናጀሩ ሌላ፣ ኮኦርዲኔተር ሌላ፣ አሲስታንስ ምናምን ኮንሲስታንሲ ማን እንትን ይላል። ከዛ ደግሞ ስራ እንልቃለን። እዚህ ልገባ ነው ወይ? እኔ እኮ ጎበዝ ተማሪ ነኝ፣ ዲግሪ እኮ ነኝ፣ እንዴት እንደዚህ ሆናለሁ ምናምን። አያገለግልም እሱ ብራዘር። ብቁ ሰው ማለት የተማረ ሰው ማለት ሰው የሚያከብር፣ ዝቅ ብሎ ስራ የሚሰራ፣ አዲስ ነገር በሆነ ከካምፓኒው ደካማ ጎን ጋፑ የት ጋ ነው ጋፕ አናላይዝ የሚያደርግ ይህን ነገር እኔ ሞላዋለሁ ያልታየቸውን አይቶ መናገር የሚችል ሰው ነው እሱ ብቁ የተማረ ሰው ማለት እንጂ ፎር ስላለ አይደለም። ስንት ፎር ያላቸው ገጠር ያሉት? ምክንያቱም እነሱ ያላቸው ፎር ነው እንጂ ይሄ ጋፕ የሚባለው ነገር የሆነ ደካማ ነገር አውጠህ ለካምፓኒው እንደዚህ ያለ ቫልዩ አድ አደርጋለሁ አይደለም። ቫልዩአቸው ፎር ግሬድ ያለው ፔፐር ብቻ ነው። ሶ ዱኬትድ ነን ማለት ሁሉን ነገር እንችላለን ማለት አይደለምና የተመረቃችሁ ሰዎች፣ የተመረቃችሁ ወጣቶች እንኳን ተመረቃችሁ። ያው መስፈርቱ ወረቀት ስለሆነ ዲግሪ የሰበሰባችሁ ትሮፊ ያላችሁ ማለት ሜዳሊስት የሆናችሁ እንኳንም አላችሁ። መስፈርቱ እሱ ባይሆንም ግን ኢትዝ ቤተሰብ እናንተማ ትበቁበታል ማለት ምንድነው? ሳቲስፋይ ያደርጋል የሆነ ነገር አለ። ግን ከዚህ በኋላ ሌላ ስቴፕ ሌላ ይወስድ አይገናኝም። ከዚህ ጋር ከዋንጫ ጋር አይገናኝ እና ብራዘር ሬዲ ሁን። ትምህርት ካስተማረህ ህይወት የሚያስተምርህ ነው የሚበልጥ። አለመማር አንዳንዴም ታያቻላችሁ አይደል? አንዳንዶቹ ያልተማሩ ሰዎች ለምንድን ነው ቶሎ የሚሳካላቸው? ምክንያቱም የመንጠራራት የሆነ የክብር ምንድን ነው ኢጎ የላቸውም። እኛ እንደዚህ ነን ምናምን ወርደን እንሰራለን። የለም ንግግር የተበላሸ እኮ የተማርኩና የለም ሁሉን ነገር መስራት ነው፣ እምቢ ብለው መስራት። ስለዚህ ስለ ስራ ስለምናምን ብዙ ነገሮች አሉ። እኔ ቴስት ያደረኩትን I will show you